السلام عليكم ورحمة الله وبركاته حبايبي እዚህ ጋር የምታዩት ልጅ ሰዒድ ይባላል ኢትዮጵያዊ ነው ከዚህ በፊት አረብ ሀገር ሲኖር ከሰው ጋር ይጣላና ያው ከሱ ጋር ይጣላው ሰው ይሞትና እስር ቤት ይገባል እስር ቤት ከገባ በኋላ የሞት እስር ይፈረድበታል አንድ ግን መልካም የሆነ ሰው 1 ሚሊዮን ሪያል ከፍሎ ከሞት እስር ያድነዋል ማለት ነው ታሪኩን ይሄ ሰው ፋሊህ ብን ሐሙድ ይባላል ፋሊህ የሐሙድ ልጅ ኗሪነቱ በትቡክ ከተማ ሲሆን የበለዊ ጎሳ ነው ከላታት አንድ ቀን ወደ ትቡክ መሳፈር ፈለገና ነገር ግን በመኪና ሲሄድ ሙዚቃ መስማት ስለማይፈልግ አንድ ጓደኛ ፈለገ የሚያዝናናውና የሚያሳስቀው የሚያጫውተው እንዳጋጣሚ ሆኖ አንድ ሱዳኒ ያገኘ ያ ሱዳኒ ጋር ጉዞ ጀመሩ በጉዞ ላይ ያሉ አንተ ሱዳኒ ሆይ ትቡክ ለምንድን ሀጃ ነው የምትሄደው አለው ሱዳኒውም ከትቡክ ፖሊስ ጣቢያ ተደውሎብኝ ወንድምህን የገደለውን ነገ አንገቱ ይቆረጣልና እንድትገኝ ብለውኝ ነው አለው እንዴት ነው ብሎ ሲጠይቀው ወንድሜ ከዓመታት በፊት አንድ ኢትዮጵያዊ ጋር አንድ ላይ ይሰሩ ነበር እንዳጋጣሚ መካከላቸው ሰይጣን ገባና ተጣሉ ከተጣሉ በኋላ ኢትዮጵያው አንስቶ ወንድሜን ገደለው ያም ኢትዮጵያዊ ምስኪን ነበር ጠያቂ የለውም ለዓመታት በእስር ቤት ቆየ ቤተሰብም የጠየቀው የለም መንግስትም አልጠየቀው የእስር ጊዜውን ጨርሶ የዛ ሀገር ህግ የገደለ ሰው ይገደል ስለሚል የመገደሊያውና አንገቱን የመቆረጫው ሰዓት ስለደረሰ ነገ አንገቱን ሊቆረጥ ስለሆነ የወንድሜን ገዳይ አንገቱ ሲቆረጥ ለማየት እየሄድኩ ነው አለው ይሄም ሳውዲው በጣም አሰበና 1 ሚሊዮን ሪያል ብሰጥህ ከመገደል ይቅርታ ትለዋለህ ወይ አለው አይ እኔ ብቻዬን የምችለው አይደለም ሚስት አለው ልጅ አለው ቤተሰብ አለው አለው እሺ ደግ የሚስቱን ቁጥር ስጠኝ አለው ወዳውም የሚስቱን ቁጥር ሰጠውና ሳውዲው ወደ ሱዳን ደውሎ ሚስቱን 1 ሚሊዮን ሪያል ብንሰጥሽ ይሄን ምስኪን ኢትዮጵያዊ ከመገደል ታድኒዋለሽ ወይ ሲላት እሺ ችግር የለም ማለት ወዳው ተስማሙ ቀጥታ የሳውዲያዊ የንጉሱ ቤተሰብ የሆነ የዱባይ የነ ቢን ዚያድ ቤተሰቦች ጓደኛ ነበረውና መሐመድ ቢን ዚያድ የሚባል እሱ ላይ ደወለና ጓደኛዬ ሆይ እንደዚህ በጣም በአዱና በአኪራም ትርፍ የምታገኝበት ስራ ልንገርህ ሆይ አለው ንገረኝ አለው እንደዚህ ካንድ ኢትዮጵያዊ ለዘመናት ታስሮ ጠያቂ የለውም ሰው ገሎ ነበርና ነገር ግን የሟች ቤተሰቦች 1 ሚሊዮን ሪያል ከሰጡን እንተዋለን ስላሉ 1 ሚሊዮን ሪያል ካለ አለው አብሽር አለው ወዲያው ሰውየው በጉዞ ላይ ያለ ትቡክ ሳይደርስ ከኢማራት 1 ሚሊዮን ሪያል ገባለት ከዛ ልጁንም ኢትዮጵያዊንም ከመቆረጥ አዳነው